ዓለም በአሁኑ ሰዓት አይኖቿን ወደ አንድ ቀጭን የባህር መስመር አዙራለች። ሰላም ጤና ይስጥልን። ይህ አንጓ ሚዲያ ነው። አሁን በደረሰን መረጃ መሰረት በቀይ ባህር ላይ ያለው ሁኔታ ከቁጥጥር ውጭ እየወጣ ነው። ትልልቅ የጦር መርከቦች እየተቃጠሉ፣ የዓለም ንግድ እየተናወጠና ታላላቅ ሀገራት ወደማይቀሬው ፍጥጫ እየገቡ ነው። ዛሬ የምንነግራችሁ ተራ መረጃ አይደለም፣ የሚቀጥሉትን ሳምንታት የዓለማችንን ዕጣ ፈንታ የሚወስን ክስተት እንጂ። እነማን ምን አሉ? የታሰበውስ ሚስጥራዊ ሴራ ምንድን ነው? ዝርዝሩን አብረን እንከታተል። የባህር ውስጥ ዝምተኛ ገዳይ መከሰት። ጦርነቱ ፊቱን ቀይሯል። እስካሁን የምናውቀው ከሰማይ የሚወረወሩ ድሮኖችና ሚሳኤሎች ነበር። አሁን ግን አዲስ ዝምተኛ ገዳይ ወደ ቀይ ባህር ብቅ ብሏል። የሁቲ አማጽያን ለመጀመሪያ ጊዜ ሰው አልባ ሰርጓጅ መርከቦቿን ወደ ስራ አስገብታለች። ይህ ለምን አስፈሪ ሆነ? ምክንያቱም እነዚህ የባህር ውስጥ ድሮኖች በውሃ ተሸፍነው ስለሚጓዙ በራዳር አይታዩም። እንደ ግዙፍ አሳ ነባሪ በባህር ስር ተደብቀው በመሄድ የዓለምን ግዙፍ የጦር መርከቦች ከማንም በላይ በቅርብ ርቀት ሆነው ሊመቱ የሚችሉበት አቅም አላቸው። ይህ ማለት አሜሪካና እንግሊዝ በቀይ ባህር ላይ ያላቸውን የበላይነት በአንድ ጀንበር አደጋ ውስጥ ይጥለዋል። የአሜሪካ ስልት ለውጥና ትዕግስታችን ተሟጧል የሚል መልእክት በዋይት ሃውስ ፔንታጎን ኮሪደሮች ውስጥ ከፍተኛ ጭንቀትና ቁጣ ነግሷል። ለወራት ጥቃትን እንከላከላለን በሚል ስልት ሲንቀሳቀስ የነበረው የትራምፕ አስተዳደር አሁን ቃናውን ቀይሯል። ከፍተኛ የደህንነት ምንጮች እንደሚጠቁሙት ትዕግስታችን ተሟጧል የሚል አስደንጋጭ መልእክት ለባለድርሻ አካላት እየተላከ ነው። አሜሪካ አሁን መከላከል ከሚለው ስልት ወጥታ ጠላትን ሙሉ በሙሉ ማጥፋት ወደሚል ኦፕሬሽን ልትሸጋገር እንደምትችል ዲፕሎማሲያዊ ምንጮች ይጠቁማሉ። ይህ ማለት ደግሞ የየመን ምድር በሚቀጥሉት ቀናት ከባድ የአየርና የባህር ጥቃት ሊሰነዘርባቸው ይችላል የሚል ስጋት ፈጥሯል። ሚስጥራዊው ሴራና የኢራን እጅ። ከዚህ ሁሉ ግርግር ውስጥ ከጀርባ ሆኖ ክሩን የሚጎትተው ማን ነው? ታዛቢዎች እንደሚሉት እነዚህ ውስብስብ የባህር ውስጥ ድሮኖች የአማጽያን ብቻ አይደሉም። ከጀርባው የኢራን ቴክኖሎጂ አሻራ መታየቱ ቀይ ባህርን ቀጥተኛ የሀያላን ሀገራት ፍጥጫ ሜዳ አድርጓታል። ተመልካቾቻችን፣ ይህ ግጭት ለእኛ ምን ትርጉም አለው? በቀይ ባህር ላይ የሚነደው እሳት በየቤታችን ያለውን ኑሮ ማቃጠል ጀምሯል። የመርከቦች መንገድ መቀየር፣ የነዳጅ ዋጋ መናር፣ የሸቀጦች እጥረትና የዓለም ኢኮኖሚ መንገታገት ማለት ነው። ቀይ ባህር ሰላም ካልሆነች የዓለም ኢኮኖሚ ደም ስር ተቋረጠ ማለት ነው። አሁን ጥያቄው የእናንተ ነው። አሜሪካ የጀመረችውን ኦፕሬሽን ወደ ሰፊ ጦርነት ተቀይሯለች ወይስ የሁቲዎች አዲስ ቴክኖሎጂ የዓለምን ሀያላን እጅ ያስጠመዝዛል? በቀይ ባህር ስር የተቀበረው ሚስጥር ምንድን ነው? አንጓ ሚዲያ ይህንን ጉዳይ በየሰዓቱ እየተከታተለ መረጃዎችን ያደርሳቸዋል። ለዜናው ትልቅ ግምት ካላችሁ ላይክ በማድረግና ለሌሎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩ። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ቤተሰቡ ነው። በሌላ ቪዲዮ እስክንገናኝ ሰላም።